Iran is doing absolutely no business, and we're going to keep it that way very easily. የአሜሪካው ፕሬዚደንት ዶናልድ ትራምፕ ይህንን አሉ። ኢራን ready to hand over a rich uranium deal clause። ኢራን በበኩሏ ፍየሏ ያቅዝምዝም ወዲህ ስትል ክፉኛ ተሳልቃባቸዋለች። ወዲህ ደግሞ የአሜሪካ ጦር ኃይል በመላው ዓለም ከኢራን ጋር ግንኙነት ያላቸውን መርከቦች ኢላማውን እንደሚያደርጋቸውና ከሆርሙዝ የውሃ ወሽመጥ መዘጋት ባሻገርም ይዞታውን የማስፋት ስሌት እንዳለው ተነግሯል። ኢራንም በበኩሏ የውጭ ታጣቂ ኃይሎችን በሀገር ቤት ማስደፈጧ ተሰምቷል። ይህንን ርዕሰ ጉዳይ ለዓለም አቀፉ ትንታኔ ዘገባችን መርጠን አሰናድተናል። ከትንታኔ ዘገባው ጋር ትዕግስቱ በቀለ ነኝ። ጦርነት የማያስከትለው መዘዝ የለም። ከንብረት ውድመት፣ ከመፈናቀል፣ ከስደት፣ ከአካል ጉድለት እስከ ሞት የደረሰ ብዙ ጉዳት አለበት። ጦርነት ተጠግቦና ዘራፍ ብለው ገብተውበት ተርበውና አበት የእሳት አረንቋ ነው። ከዚያም ውጭ ጦርነት የአየር ንብረትን ይበክላል፣ ይመርዛልን። በቅርቡ በአሜሪካ በኢራንና በኢዝራኤል ጦርነት የታየው ይኸው ነው። በተለይም ደግሞ በቅርቡ የአሜሪካና የኢዝራኤል ጦር ጀቶች በኢራን የነዳጅ ዘይት ማጣሪያና ማጠራቀሚያ ላይ በፈጸሙት ጥቃት ጥቁር ጥቅጥቅ የጢስ ደመና ሽቅብ ሲትጎለጎል ታይቷል። ያ የጢስ ደመና ደግሞ በእኩለ ቀን የጠራራ ፀሐዩን ሰማይና ምድር የእኩለ ሌሊት ያህል ጨለማ ማልበሱም ይታወቃል። በዚያ ብቻም አላበቃም። መርዛማ ዝናብም ከነዳጅ ዘይት ጋር ተቀላቅሎ በዚያች ሀገር ምድር መጣሉ ይነገራል። ከዚያ መሰሉ የጥቃት ኢላማና ፍንዳታ መርዛማ ሃይድሮካርበንና ሰልፈር ወዲህም የናይትሮጂንና ኦክሳይድ ማፈትለኩ ተገልጧል። በዚያም የተነሳ ኢራናውያኑ ለከፋ የቆዳ በሽታና የሳምባ ችግር መዳረጋቸውም ተነግሯል። በኢራን ላይ የተፈጸመው የአሜሪካና የኢዝራኤል ጣምራ ጦርነት በመላው ዓለም የነዳጅ ዘይትና የጋዝ እጥረትና የዋጋ ንረትንም ወልዷል። የመካከለኛው ምስራቅ ቀጠና ምድር የዚህ መሰሉ ክስተት ተደጋግሞበታል ነው የሚባለው። እንደ አውሮፓኑ አቆጣጠር በ1990ዎቹ የባህረ ሰላጤውን ጦርነት ያስታውሷል። የዚያን ጊዜው የኢራቁ ፕሬዚደንት ሳዳም ሁሴን በኩዌት ሰልቀው 700 የነዳጅ ዘይት ማውጫ ጉድጓዶችን ማፈንዳታቸውና ማጋየታቸው የዚያን እሳት ቃጠሎ ለማጥፋት ከ10 ወራት በላይ መውሰዱ አይዘነጋም። ለዚያውም የባህሩን ውሃ በመጠቀም ሳይደግ ሳይጣላ የሚሉ አላበው። የአሁኑ የአሜሪካ የኢራንና የኢዝራኤል ጦርነትም ለከባቢ አየር ብክለትና መመረዝ ከቸርኖቢል የኒውክሌር ጥፋት ወዲህ ሶስተኛውና ግዙፉ ነው ተብሎለታል። በዚያ በቸርኖቢል የኒውክሌር ጥፋት የቦፓል ጋዝ አሳዛኝ ክስተት ፈጽሞ አይረሳም። በኩዌት ሳዳም የፈጸሙት ጥቃትና ከ10 ወራት በላይ የነደደው መርዛማ እሳት ጢሱ እስከ ሂማሊያ ደርሶ አደጋ መጋረጡን ታሪክ ሰንዶ ይዞታል። ከዚያም ውጭ በቱርክ በቡልጋሪያና በፓኪስታንም የሰማያቸው ጥቁር ዝናብ አጋጥሟቸዋል። በኩዌት የደረሰ አካባቢ ብክለት ለማገገም ከ100 ዓመታት በላይ ይወስድባታል ሲሉ የአካባቢ ጥበቃና የአየር ንብረት ለውጥ የምርምሩ ዘርፍ ልሂቃን ያሰምሩበታል። 90% የኩዌት አፈር የተመረዘም ሆኗል። ያኔ በዚያ ለ10 ወራት በዘለቀው ቃጠሎ ወቅት እሳቱን ለማጥፋት የተጠቀሙት የባህር ውሃ ዛሬ አፈሩን ከጨዋማነት ጋር መሳ ለመሳ አድርጎታል። ያንን እሳት በማጥፋት ሂደት የነበሩት የእሳት አደጋ ሰራተኞችም ቢሆኑ በጊዜው አስከፊ ለሆነ የጤና እክል መጋረጣቸው ይነገራል። የእነዚያን የእሳት አደጋ ሰራተኞች ሳምባ ምርመራ ያደረጉት የሕክምና ሙያተኞች ሲገልጡም እያንዳንዳቸው ለ3 ዓመታት የዘለቀ በቀን የ3 ፓኮ ሲጋራ ጭስ ያህል በሳምባቸው መታመቁን ያሳዩት። ጦርነቱ ታዲያ ለኩዌት ዜጎች ጤና ከባድ ዋጋን ያስከፈለ ሆኗል ሲሉ አረጋግጠዋል። ዛሬ አይነገር፣ ዛሬ የምርምሩ ሂደት አይጀመር አይገለጥ እንጂ ታዲያ ከዚያ የኢራን የአሜሪካና የኢዝራኤል ጦርነት ሳዑዲ አረቢያ፣ ኢራን፣ ኩዌት፣ የኢዝራኤል ባህርንና የተባበሩት አረብ ኤምሬት በዚያ አስከፊው የከባቢ አየር ብክለት የአስከፊ አደጋ ቀለበት ውስጥ መውደቃቸው ከወዲሁ ስጋትን ጋርጧል። ጦርነት ማለት ይሄ ነው። እንደ አውሮፓኑ አቆጣጠር ከየካቲት 28 2026 ቅዳሜ ረፋድ ጀምሮ የተካሄደውን ግዙፉን ጦርነት ያጋፈሩት ሰው የአሜሪካው ፕሬዚደንት ዶናልድ ትራምፕ ዛሬም አንድና አዲስም ባይሆን የተለመደ መግለጫ ሰጥተዋል። ይህንን ሲሉ ኢራን ያብላላችሁን ዩራኒየም ልታስረክብ ተስማምታለች፣ እናም ሁለቱም ሀገራት ወደ ስምምነት ለመድረስ ተቃርበዋል ሲሉ አስታውቀዋል። ትራምፕ በዋይት ሃውስ ለጋዜጠኞች መግለጫ ሲሰጡ ኢራን ልታስረክብ ተዘጋጅታለች፣ ተስማምታለች ሲሉ የገለጡትን ጉዳይ ኒውክሌር ዳስት ነው ያሉት። ትራምፕ የኢራንን የተብላላና በከፍተኛ ደረጃ የኒውክሌር ጦር መሳሪያ ለመስራት የሚያስችለውን የዩራኒየም ንጥረ ቅመም በዚያ መልኩ አጣጥለው ኒውክሌር ዳስት ቢሉትም ታዲያ እውነታው ግን ሌላ ነው። ሆድ ሲያውቅ ዶሮ ማታ ይሉትን ትራምፕ በምሽቱ መግለጫቸው ከኢራን ጋር ፈርጀ ብዙ ስምምነቶችን ልናደርግ ተቃርበናል፣ ከነዚያ መካከልም at could bring free oil flows and open strait of Hormuz and that everything will be nice ነው ያሉት። የአሜሪካው ፕሬዚደንት ዶናልድ ትራምፕ ፍየል ከመድረሷ ቅጠል መበጠሷን በሆነባቸው መግለጫቸው በዚህ ወቅት አሉ በዚህ ወቅት ከኢራን ጋር ያለን ጠላትነት ተወግዶ ለማመን በሚቸግርና በሚከብድ መልኩ የአሜሪካና ኢራን ግንኙነትም ወዳጅነትም ተሻሽሎ
ተሻሽሏል ብለዋል። ይሁንና ግን አሉ ትራምፕ ይሁንና ግን በፓኪስታን የታቀደው የሁለተኛው ዙር ድርድር የማይሰላና እንደ መጀመሪያው ዙር ድርድር የማይሳካ ከሆነም ጠላትነታችን ይቀጥላል ነው ያሉት። አልሸሹም ዞር አሉ ይሏል አበው። ትራምፕ አክለውም በፓኪስታን የሚደረገው ድርድር ሰልቶና ሰምሮ አንዳይ ስምምነት ከተፈረመ ደግሞ በቀጥታ ወደ ፓኪስታን ይሄዳለው ሲሉ አብራርተዋል። ትራምፕ በእስራኤልና በሊባኖስ መካከልም ስምምነት መውረዱን አስታውቀዋል። አሜሪካ በዚህ ደረጃ ከኢራን ጋር የያዘችውን የድርድርና የስምምነት ሂደት ብትገልጥም ታዲያ የጦር ኃይሏ ግን በሆርሙዝ የውሃ መተላለፊያው ቀጭን ወሽመጥ ከዘጋው መሰናክል በላይ ወደ ሌሎች አካባቢዎች ይዞታውን ማስፋፋቱ ተነግሯል። እንዲያውም በመላው ዓለም የሚንቀሳቀሱና ከቴህራን ጋር ግንኙነት አላቸው የተባሉ መርከቦችን እንዲሁም ከነዳጅ ዘይት እስከ ብረታ ብረትና ኤሌክትሮኒክስ ቁሳቁሶችን ለኢራን መንግስት የሚያቀርቡ ናቸው በሚል የተጠረጠሩትን መርከቦች ሁሉንም በየትኛውም ጊዜ ይይዛል ነው የተባለው። ያንን ማብራሪያ የሰጡት ደግሞ በአሜሪካ ጦር የጥምር ኃይሉ ዋና አዛዥ ጀነራል ዳንኬን ናቸው። እንደ ጀነራል ዳንኬን ዝርዝር ማብራሪያ any goods that are destined for an enemy and that may be susceptible to use in armed conflict are subject to capture at any place beyond neutral territory ነው ያሉት። ኢራን በበኩሏ ይላል የኤምቢኤን ዘገባ፣ ኢራን በበኩሏ የውጭ ታጣቂ ኃይሎችን በሀገሯ በብዙ ቁጥር ማስገባቷንና ማስደፈጧን የገለጠው የኢራን አብዮታዊ ዘብ ኃይል በፊት አውራሪነት በሚመራው የኢራን ጦርነት ጉዳይ በኢራቅ ካደፈጡት ተዋጊ አንጃዎች ጋር ግንባር የፈጠሩ ያላቸውን የፋቲሚዮንና የዘይነቢዮን ሚሊሻዎች ምናልባትም በአሜሪካና በእስራኤል የእግረኛ ጦርነት ከታወጀ በሚል በኢራን ምድር ገብተውና የትጥቅና የስልጠና ዝግጅት ነገር ቋቅ እስኪላቸው ይዘው ማድፈጣቸው ተነግሯል። የአልሁራ ዘገባ እንደሚያትተው በኢራቅ የኩርድ ግዛት ስፍር ቁጥር የሌላቸው የተቃዋሚ መሪዎችና የፖለቲካ ተሐድሶ አራማጆችን ጨምሮ ተደራጅተው በኢራን ምድር ሰፍረው የጦርነት ያለ ሲሉ መሬት እየደቁ መሆናቸውን ገልጦ አሳይቷል። የኢራን አብዮታዊ ዘብ ኃይል በበኩሉ ኢራንን በሶስት የጸጥታ ክልል ከፍሏታል ነው የተባለው። ዘገባው በሰፊው ሀተታው የኢራን አብዮታዊ ዘብ ኃይል የኢራንን የውስጥ የጸጥታ ጉዳይ በሙሉ ኃላፊነቱን ለሶስት ቡድኖች ሰጥቷልም ያለው። አንደኛው ከአፍጋኒስታን ለተውጣጡት አደገኛ ተዋጊዎች ሻይቶቹ ፋቲሚዮን ሲሆን ሁለተኛው ደግሞ ከፓኪስታን የተውጣጣውና የሻይት ተዋጊዎቹ ዘይነቢዮን ሚሊሻዎች፣ ሶስተኛውም ከኢራቅ የተውጣጣው የኢራቁ ካታይብ ሄዝቦላ፣ የሐራካት አልኑጅባ የባድር ድርጅት ወይም ባድር ኦርጋናይዜሽን፣ የካታይብ ኢማማሊ፣ የሰኢድ አልሹሁዳ ብሪጌድ፣ የአሳይብ አህል አልሐቅና የአንሳር አላህ አልአውፊያ ናቸው። ይህ በእንዲህ እንዳለ ትራምፕ በሰጡት ማብራሪያ ኢራን ያብላላቸውን የዩራኒየም ክምችት ልታስረክብ ተስማምታለች ሲሉ የተናገሩትን መግለጫ ኢራን ከኛም ከእርሶም ይራቅት ስትል ውድቅ ማድረጓ ተሰምቷል። ለኢራኑ ፓርላማ አፈጉባኤ መሐመድ ባጌር ጋሊባፍ ቅርበት ያላቸው ምንጭ እንደገለጡት ከትራምፕ ጋር የዚያን መሰል ድርድርና ስምምነት ቀርቶ ስሙም እንኳን ያለመነሳቱን ነው ደጋግማ ያስታወቁት ሲል የኒውስ 18 ዘገባ በስፋት ያብራራል። ላምባሉ አለበት ኩበት ለቀማ ይሏል ቀደምቶቹ። አረ እውነት ያለህ ዘራዳም በእድሜው ሲበስል ቢሉ በትምህርት ሲገፋ ወዲያም በታላላቅ ኃላፊነቶች ሲቀመጥ ስለምን ከእውነት አይርቅ ይሆን የዘመን ጥያቄ ነው። ዘኔሽን ባሰራጨው የዛሬ ማለዳ ሰበር ዘገባው ይህንን ይላል። በመጀመሪያው ጊዜ መካከለኛው ምስራቅ ጦርነት ማንም አሸናፊ የለም ይልና ግን ደግሞ ጠባቡ የውሃ መተላለፊያ የውሃ ወሽመጥ ሆርሙዝን አሸናፊ ይለዋል። ጦርነቱ አሁን ሁለተኛውን ምዕራፍ ይዟልም ሲል ይሁንና በዚያ ጦርነት ብቸኛና እንደ የተለየ ድል አድራጊ አካል የለም ነው ያለው። ኔዘር ስቲድፋስት ኢራን ኖር ፊሪየስ አሜሪካ ኖር ኦፖርቹኒስቲክ ኢዝራኤል ዳት ደ ቪክተር ወዝ ዘ ስትሬት ኦፍ ሆርሙዝ ነው ያለው። ዋሽንግተንም ቢሆን አጋር አባሮቹ ከኢራን ጦርነት ጀምሮ የሆርሙዝን ወሽመጥ በመዝጋቱ ሂደት የለንበትም ሲሉ አሻፈረኝ ካሉ በኋላ ፎርስ ዋሽንግተን ቱ ዘ ኔጎሺዬቲንግ ቴብል ይላል። የዓለም የምጣኔ ሀብት እንዳልነበረ የሆነ ነው። የነዳጅ ዘይት አቅርቦቱ እንደቀደመው ዘመን የለም። የንግድ ሂደቱ ተዛብቷል ብቻም ሳይሆን ቆሟል። የኒውክሌር ድርድር ይሉት ነገር እየየም ሲዳላን ነውና ሩቅና ጥልቅ ሆኗል ነው የሚባለው። ዛሬ አሜሪካ በራሷና በኢራን መካከል እንዲሁም በእስራኤልና በሊባኖስ መካከል የተኩስ አቁም ስምምነት መደረሱንና ከዚያም ያለፉ መረጃዎችን ብታወጣም ግን ያ ሌላ ይሄ ሌላ ነው በሚል እውነታው እየወጣባት ነው። ትንታኔ ዘገባውን ስናዘጋጅ በዋቢነት ዘ ስቴትስማንን፣ ኢንዲፔንደንትን፣ ዋት ቱዴይን፣ ቢዝነስ ስታንዳርድን፣ ኤዥያ ዋንን፣ ፎክስ ኒውስን፣ ታይምስ ኦፍ እስራኤልን፣ ኢንዲያ ቱዴይን፣ ኔሽንን፣ ዳውንና ዩራዥያ ሪቪውን ተጠቅመናል።